ተጋር በንቀት መልኩ የምትኖር የሆነች ሴት ናት። እቺ ሴት ሁል ጊዜ አንተን አትረዳህም። ሁል ጊዜም አንተን ልታዳምጥህ አትፈልግም። ሁል ጊዜም ያንተ ሐሳብ የበላይነቱን ልታረጋግጥልህ አትፈልግም። ምክንያቱም እቺ ሴት የበላይነቷን አስቀድማ አስቀምጣለችና ያንተ ንግግር ከሷ በታች ነው። ያንተ ትዕዛዝ ከሷ በታች ነው። ያንተ ህይወት ከሷ በታች ነው። ያንተ ፍቅር ከሷ በታች ነው። ያንተ ደግነትም ከሷ በታች ነው። አንተ በቤትህ ላይ የምታደርጋቸው ነገሮች ሁሉ ከሷ በታች ነው። እሷ ሁል ጊዜም ራሷን ከፍ አድርጋ ነው የምትመለከተው። ምናልባት አንተ ማንኛውም ሐቅ ቢኖርህ እንኳን ያንተ ሐቅ ከሷ ሐቅ በታች ስለሆነ ሁል ጊዜ የሷ ሐቅ ቅድሚያ ይሰጠዋል። እንዲሁም በደልህም ከሷ በታች ስለሆነ ቅድሚያ የሷን በደል ማዳመጥ ይኖርብሃል። እንዲሁም ያንተ ህይወት ከሷ በታች ስለሆነ የሷን ህይወት ቅድሚያ መስጠት ይኖርብሃል። ማንኛውም ነገር ላይ እሷ ቅድሚያ ይኖራታል። ያን ጊዜ እሷ ራሷን ከፍ አድርጋለች። ወንድ ልጅ ደግሞ ሁል ጊዜ ክብሩን ይፈልገዋል። ክብሩም እንዲጠበቅለት ማድረግን ይፈልጋል። ይህ ካልሆነ ደግሞ ፍቅር ምንም ሊሆን ይችላል በወንድ ዘንድ ማለት ነው። ስለዚህ ዘላቂ ያልሆነ ፍቅር ጀምራችኋልና ይህ ነገር ካለ ፈጽሞ እሷ ጋር መኖር እንደሚከብድህ ልነግርህ እፈልጋለሁ። አንቺም እህቴ ምናልባት ያንቺ ኩራትና ለሱ ያለሽ ንቀት ላንቺ ክብር መስሎ ከታየሽ ፈጽሞ ይህ ጉዳይ ክብር እንዳልሆነ ልነግርሽ እፈልጋለሁ። ምክንያቱም የሴት ልጅ ትልቁ ክብሯ ባሏን ማክበሯ ነው፣ ባሏን መጠበቋ ነው፣ ባሏን መንከባከቧ ነው። ይህ ሲሆን ነው ትልቁን ክብሯን አገኘች ተብሎ የሚጠራው ማለት ነው። በባሏ ክብር ውስጥ ነው ክብሯ የሚገለጸው። በባሏ ፍቅር ውስጥ ነው ፍቅሯም ሊገለጽ የሚችለው። ምቾቷም እንደዚሁ ባሏ ሲመቸው ነው ልታገኘው የምትችለው። እሱ እየተቦሳቆለና እየተዋረደ እንዲሁም በሰዎች ፊት እየተናነሰና አንቺ የበላይነትን ይዘሽ ሳለ ክብሬን በዚህ መልኩ አገኛለሁ እንዲሁም ክብሬ የተሻለ ቦታ ደርሷል ብለሽ የምታስቢ ከሆነ የሆነ ሰዓት ላይ ያገረሽበትና ጥሎሽ ይጠፋል። ያን ጊዜ ፈጽሞ እንደማይመለስ ልታውቂ ይገባል። እንዲሁም እንደዚህ አይነት ወንድ ደግሞ ፈጽሞ እንደማታገኝም ልታውቂ ይገባሻል። አልሰማውም እንዳትል ነግሬሃለሁ። ሶስተኛ እቺ ሴት ደግሞ ስለ ፍቅር ገለጻ ስታደርግልህ ፈጽሞ ታፈዛሃለች። እንዲሁም ፊልሞችና የተለያዩ ድራማዎችን ተመልክታ ያንን ነገር ስተነትንልህ በጣም ትገረምባታለህ። እንዲሁም ደግሞ ያንተና የሷ ህይወት የተሻለ ፍቅር እንዲኖረው እነዛን ምሳሌ ያደረገች ትመክርሃለች። ነገር ግን አንድ ችግር ይኖርባታል። ይህም የምትኖረው ህይወት ሙሉ ለሙሉ ፊልም ብቻ አፈታሪክ ብቻ ሆኖ መቅረቱ ነው ማለት ነው። ይህ ሊሆን የሚችለው ደግሞ የምትናገረው ንግግርና የምትተገብረው ተግባር ፈጽሞ አንድ ላይ ሊሄድ አይችልም። በዚህ ሰዓት ታዲያ አንተም ጥርጣሬ ውስጥ ትገባለህ። እቺ ሴት የምትናገረው ንግግር ስለ ፍቅር ነው፣ ነገር ግን የምትኖረው ኑሮ ግን ስለ ጸብ ነው። ምን አይነት ሴት ናት እያልክ ሁልጊዜ ራስህን ትጠይቀዋለህ። ይህ ነገር ሊከሰት የሚችለው ደግሞ ብዙ ጊዜ ፊልሞችን የምትከታተል የሆነችና እንዲሁም ቤቷ ደግሞ እንደነዛ ፊልሞች እንዲሆን ከመፈለጓ አንጻር አስቀድማ አንተን መጠበቋ ነው።